የሚራመድ ድንጋይ እንዳለ ታውቃላችሁ? እነዚህ የድንጋይ አይነቶች በሰዓት እስከ 300 ሜትር ሊጓዙ ይችላሉ። እነዚህ የድንጋይ አይነቶች ሴሊንግ ስቶን ይባላሉ። በተለያየ የዓለማችን ክፍል ውስጥ አሉ። የበለጠ ግን በብዛትና ታዋቂ የሆነው ግን ካሊፎርኒያ ውስጥ ነው። በዚህ በካሊፎርኒያ ውስጥ ባለ በረሃ ውስጥ ነው የሚገኙት። በሌሎችም ቦታዎች የሚገኙት በአብዛኛው ጊዜ በበረሃዎች ውስጥ ነው። እነዚህ ድንጋዮች ግን እንዴት ነው የሚራመዱት የሚለው ነገር የሰው ልጆችን ለመቶ ዓመታት ያህል በብዙ ሁኔታ ያከራከረ ጉዳይና ሲያመራምር የነበረ ጉዳይ ነው። ድንጋዮቹ ከነበሩበት ቦታ ብዙ ሜትሮች ተጉዘው ይገኛሉ። የተጓዙበት ደግሞ መስመርም አለ። የተጓዙበት አቅጣጫ ጭምር መስመሩም ጭምር ነው የሚገኘው። በአንድ አቅጣጫ ብቻ አይደለም የሚጓዙት፣ ከርቭም ሊሰራ ይችላል። አንዳንዴ ደግሞ 90 ዲግሪ በምስሉ ላይ እንደምታዩት ሊታጠፉና ሊጓዙ ይችላሉ። ከ1915 ጀምሮ ይሄ ነገር ሲመረመርና ብዙ መላምቶች ሲቀርቡ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2014 ሁለት ሳይንቲስቶች መደምደሚያውንና ምላሹን ማግኘት ችለዋል። እነዚህ ሳይንቲስቶች ያደረጉት ነገር እነዚህ ድንጋዮች ላይ ወደ 60 የሚሆኑትን ጂፒኤስ ቦርቡሮ መግጠም ነው። ስለዚህ እነዚህ ድንጋዮች ላይ ጂፒኤስ አስቀመጡ። ሲቀጥል ደግሞ እነዚህ ድንጋዮች ያሉበት ቦታ ላይ ብዙ ካሜሮች እነዚህ ሳይንቲስቶች ከተከሉ በኋላ ያለውን ሁኔታ ለአመት ያህልና ከዛ በላይ ቼክ ማድረግና መቆጣጠር ነበር። በስተመጨረሻም እነዚህ ሳይንቲስቶች የእነዚህ ድንጋዮች የሚጓዙበትን ሚስጥር አውቀዋል። እነዚህ ድንጋዮች በአመት ውስጥ ባሉ በሁሉም ወቅቶች ላይ አይደለም የሚጓዙት፣ በዊንተር ላይ ነው። በዊንተር ላይ ስስ የሆነ በረዶ ንጣፍ በእነዚህ የበረሃ ቦታዎች ላይ ይከሰታል። ይህ ደግሞ የሚከሰተው ስስ የበረዶ ንጣፍ ፀሐይ በምትወጣበት ወቅት ሙቀት ይፈጠራል። ስለዚህ ሙሉ ለሙሉ አይደለም የሚቀልጠው፣ ትንሽ ከላዩ ላይ ያለው እንደ መቅለጥ በሚጀምርበት ሰዓት ይህ የበረዶና እየቀለጠ ያለው የበረዶ ክፍል አንድ አቅጣጫ መጓዝ ይጀምራል። በዚህ በሚጓዝበት ወቅት በብዙ መቶ ኪሎዎች እና ከዛ በላይ የሚመዝኑት እነዚህን ድንጋዮች ይዞ ይጓዛል ማለት ነው። ሌላ ጊዜ ደግሞ ይህ የቀለጠበት አቅጣጫና ከነፋስንም ጨምሮ የሚጓዝበት አቅጣጫ በሚቀየርበት ሰዓት እነዚህ ድንጋዮች ይህን ተከትለው ሲጓዙ በፊት ከነበሩበት አቅጣጫ ደግሞ ወደ ሌላ እየተጓዙ ስለሆነ ቅድም እንደነገርኳችሁ ወይ ከርቭ ይሆናል ወይ ደግሞ 90 ዲግሪ ይሰራል። የሚጓዙበትን መስመር ደግሞ እንዲፈጠር የሚያደርገው ደግሞ እነዚህ ድንጋይ ሲጓዙ ካላቸው ክብደት አንጻር የሚሄዱበትን መሬት እየፋቁ ስለሚሆን ነው። ድንጋዮች ወይንም ሴሊንግ ስቶን ስለምንላቸው ምን ታስባላችሁ? ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።